ወንድ ልጅ የተፈጠረው ኃላፊነቶችን ለመወጣት እንጂ ለሮማንስ ወይም ለፍቅር አይደለም። አብዛኛውን ወንዶች በዚህ ሰዓት ተጫዋችና ቀልደኛ ሆኖ እናያቸዋለን። በዚህ ሰዓት ወንድ ልጅ ሶፋ ላይ ተቀምጦ ስለሚፖስት ፎቶ ነው የሚጨነቀው። ስለሚያፈቅራት ልጅ ነው የሚያስበው። ስለማይጠቅመው ነገር ነው የሚወራው። ቁጭ ብሎ ጌም ሲጫወት ፖርኖግራፊ ሲመለከትና ሲጋ ሲመታ ነው የምናየው። ይህ ደግሞ የደካማ ወንድ መገለጫ ነው። አንተ ደግሞ ይህ ወንድ ነህ። አንተም ከነዚህ ወንዶች መሃል አንዱ ነህ። ወንድ መሆን ትፈልጋለህ፣ ጠንካራ መሆን ትፈልጋለህ። ነገር ግን ወደ ወንድነት የሚወስድ መንገድ አታውቁም። ስለዚህ ይህን ነገር አስተካክለ ካለበት ነገር ወጥተህ ወንድ መሆን ከፈለክ አዳምጠኝ። ሐሳቤን ከመናገሬ በፊት አንድ ነገር ልበልህ። ይህ ሰው አንተ ነህ። ማታ ላይ አላርም ትሞላለህ ጠዋት ለመነሳት። ነገር ግን ጠዋት ላይ አላርሙ ሲጮህ አላርሙን ታጠፈውና ለ5 ደቂቃ ልተኛ ምናምን ብለህ አይምሮውን ትነግረዋለህ፣ ታሳምነዋለህ። ሳታስበው 3 ሰዓት ላይ ወይ ደግሞ 2 ሰዓት ላይ ከእንቅልፍ ትነሳለህ። ልክ ከእንቅልፍ እንደተነሳ ቅድሚያ የምታደርገው ነገር ቢኖር ስልክን ነው የምታነሳው። ከዛ ቲክቶክ ወይ ደግሞ ሶሻል ሚዲያ መጠቀም ትጀምራለህ። የተወሰነ ደቂቃ ሶሻል ሚዲያ ከተጠቀምክ በኋላ ከአልጋ ላይ ትወርድና አልጋን ሳትነጥፍ ከክፍል ትወጣለህ። እንደወጣህም ጥርስን እየቦረሽክ ሊሆን ይችላል፣ ምግብ እየበላህ ሊሆን ይችላል ወይ እያቀረብክ። ስልክህ ግን ስቲል እጅ ላይ ነው። ከስልክ ላይ መላቀቅ አልቻልክም። ልክ የሆነ ሰዓት ላይ የስልክ ቻርጅ ሲያልቅ ስልክን ተሰካውና በመጨረሻ ከስልክ ፍሪ ትሆናለህ። ያኔ ቁጭ ብለህ የምታስበው ስለ ህልም ነው፣ ስለ ፐርፐዝ ነው። ግን ታስባለህ፣ ታሰላስላለህ፣ ከራስ ጋር ብዙ ጥያቄዎች ውስጥ ትገባለህ። ከዛ ከተወሰነ ደቂቃ በኋላ የስልክ ቻርጅ ከሞላ በኋላ እየሮጥክ ወደ ስልክ ትሄዳለህ። ስልክንም ከቻርጅ ላይ ነቅለህ ቀጥታውንም ሶሻል ሚዲያ ድጋሚ መጠቀም ትጀምራለህ። ቴሌግራም ትጠቀማለህ። ቴሌግራም ሲያስጠላ ቲክቶክ ትጠቀማለህ። ቲክቶክ ሲያስጠላ ዩቲዩብ ውስጥ ትገባለህ። ዩቲዩብ ሲያስጠላ ኢንስታግራም ውስጥ ትገባለህ። ሁሉም ሶሻል ሚዲያ ሲያስጠላ አይምሮ ስለሚገፋና የምታደርገው ነገር ስለሌለ ፖርኖግራፊ ለማየት ትገደዳለህ። አንተም ሳታመነታ ወዲያውኑ ፒሲን ወይ ደግሞ ስልክህን ከፍተህ ፖርኖግራፊ ቪዲዮዎችን ሰርች ማድረግ ትጀምራለህ። ቪዲዮዎችን መመልከት እንደጀመርክ ሳትፈልግ በግድ አይምሮ ስለሚያስገድድ ሴጋ እንድትመታና ራስን እንድታረካ ያረጋል። ከዛ ለተወሰነ ደቂቃ ያህል የማታውቀው ጊዜያዊ ስሜት ውስጥ ትገባለህ። ልክ ከዛ ስሜት ወይ ደግሞ ከዛ እርካታ እንደወጣ እንደጨረስክ ምንድነው ያደረኩት ብለህ ራስህን ተወቅሳለህ። ከራስ ጋር ትጋጫለህ፣ ከፈጣሪ ጋር ትጋጫለህ። ከዛ ትልቅ ጭንቀት ውስጥና ድብርት ውስጥ ትገባለህ። ከዛ ይህን ስሜት ለማምለጥ ችላ ለማለት ጌም መጫወት ትጀምራለህ። ለብዙ ሰዓት ጌም ከተጫወትክ በኋላ ጌም መጫወቱም ስለሚሰለች ድጋሜ ስሜትን ችላ ለማለት ስሜትን ለመደበቅ ሶፋ ላይ ቁጭ ብለው ሶፋ ላይ ተጋድመ ቲክቶክ ወይ ደግሞ ሶሻል ሚዲያ ድጋሜ መጠቀም ትጀምራለህ። አሁንም ሶሻል ሚዲያውን መጠቀም ካስጠላ በኋላ ቲክቶክ፣ ዩቲዩብ፣ ኢንስታግራም ላይ ገብተህ ቪዲዮዎችን አይተህ ካስጠላና ከሰለቸ በኋላ ወደ ውጭ ትወጣለህ። ከጓደኞች ጋር ትገናኛለህ። ከጓደኞች ጋር ስለማይጠቅም ነገር ታወራለህ። ከጓደኞች ጋር ጊዜን ታቃጥለዋለህ። ውጪ ጓደኞች ሙድ ይዙብሃል። ጓደኞች በራስ መተማመን ይገሉታል። የሆነ ሐሳብ ስነግራቸው ይስቁብሃል። እናም ስለማይጠቅም ነገር ውጪ አርገ ማታ ወደ ቤት ትመለሳለህ። እንደተመለስክም ቀጥታ ስልክን ቻርጅ ትሰካዋለህ። ስልክን ቀጥታ ቻርጅ ከሰካው በኋላ ሮጠ ቲክቶክ ትከፍታለህ። ቲክቶክ ታያለህ። ልክ አሁንም ቲክቶክ ማየቱ ካስጠላና ከደበረ በኋላ አሁንም አይምሮ ስለሚያስገድድ ፖርኖግራፊ እንድትመለከት ያስገድዳል። ስለዚህ አማራጭ ስለሌለ ዌብሳይቶች ላይ ገብተህ ፖርኖግራፊዎችን ሰርች ማድረግ ትጀምራለህ። አሁንም እነሱ ቪዲዮዎች ትመለከትና ራስን መጥፎ ነገር ውስጥ ተከተዋለህ። ራስን ማይሆን ስሜት ውስጥ ተከተዋለህ። ከዛ አሁንም ከዛ ስሜት ከወጣ በኋላ ምንድነው ያደረኩት ብለህ ከራስ ጋር ጥያቄ ውስጥ ትገባለህ። የሚያሳዝነው ነገር ቢኖር ነገ ላይም ይህንን ነገር ነው ደጋግመህ የምታደርገው። የነገ ሆቢትም ይህ ነው። ያንተን 99% የሚሆነው ላይፍን ባልነግርህም በእርግጠኝነት ይህ ነው ያንተ የህይወት ታሪክ። ስለዚህ ሳታውቅና ሳትገነዘብ የወንድነት አቅምንና ማንነትን እያጣኸውና እየገደልከው ነው። ወንድ የሚያደርጉ ነገሮች፣ መንገዶች ምንድናቸው? ዛሬ አንድ ባንድ ተንትኜ እነግርሃለሁ፣ አስተምርሃለሁ። ቪዲዮውን አንዴ ጀምረዋል። ስለዚህ ጨርሰው። ካልጨረስከው አትጀምረው። ምክንያቱም ግራ መጋባት ውስጥ ልትገባ ትችላለህ። ነገር ግን ይህን ቪዲዮ ከጨረስከው እመነኝ ቀድሞ ከነበረው ልጅ ጋር ሳትመሳሰል ትወጣለህ። አንደኛው ኃላፊነት ሪስፖንሲቢሊቲ። አንበሳን አንበሳ ያስባለው ምኑ ነው? አመለካከቱ ብቻ ይመስላል። አንበሳን አንበሳ ያስባለው
አመለካከቱ ብቻ አይደለም። የቤተሰቡን ትልቁን ኃላፊነት እሱ ነው የሚወጣው። እሱ ነው የሚቆጣጠረው። ሲርባቸው እሱ ነው አድኖ ምግብ የሚያቀርብላቸው። እሱ ነው ከጠላት የሚከላከልላቸው። እሱ ነው ጠላቶችን የሚጋፈጥላቸው። የቤተሰቦች ወይ ደግሞ የነሱ ሙሉ ኃይል እሱ እጅ ላይ ነው። እዚህ ምድር ላይ ወንድ ለመሆን ለሁሉም ነገር ኃላፊነት መውሰድ ይኖርብሃል። ወንድ ነህ፣ አንተ ወንድ ነህ። ተነስና ወንዱን ከባባድ ምርጫዎችን አድርግ። ሰክራፋይስ ማድረግ ያሉብን ነገሮች አድርግ። በዚህን ጊዜ ላይ የቤተሰቦች ኃላፊነት አንተ እጅ ላይ ነው። እናት ያላት አንተ ነህ። አንተን ነው የምትጠብቀው። አባትህም ጊዜና አቅም እያጣ ነው። እነሱን የምትጦርበት ጊዜ አሁን ነው። እናም የወንድ ልጅ ትልቁ መገለጫ ኃላፊነት ሲወጣ ነው። የቤተሰቦችን ችግር ሲፈታ ነው። ይህ ነው የወንድ ልጅ ትልቁ ምንነት። ፍቅረኛ፣ ሚስት፣ ልጆች፣ ሁሉም ነገር አንተን እየጠበቁ ነው። የሁሉም ነገር ኃላፊነት እጅ ላይ ነው። ሌላውን ሰው አትወቅስ። እስቲ በመስታወት ራስን ተመልከተው። ሕይወት ላይ ችግር እየፈጠረ ያለው ሰው ማን ነው? አንተ ነህ። ማታ ምሽቶ መግባት፣ መጠጥ መጠጣት፣ ጫት መቃም፣ ሲጋራ ማጨስ የወንድነት ትርጉም ነው ብለህ ታስባለህ? የወንድነት ትርጉም አይደሉም። እነዚህ ነገሮች ናቸው ወንድነትን የሚገሉት፣ ኃላፊነትን እንዳትወጣ የሚያረጉ። ስለዚህ በራስ ጥፋትና በራስ ኤክስኪዩዝ ማንም ላይ አታላክ። የምትፈልግበት ነጥብ ላይ ልደርስ ያልቻልከው ለምንድን ነው ወንድ ልትሆን ያልቻልከው? ምክንያቱም ኃላፊነት አድርገህ መስራትና ማድረግ ያሉብን ነገሮች ስለማታረግ ነው። ኢግኖር ማድረግ ያሉብን ነገሮች ኢግኖር ስለማታረግ ነው። የማይጠቅሙ ነገሮች ኢግኖር ብታረግ፣ ጠንከረ ብትሰራ፣ ኃላፊነት ብትወስድ ማለት ነው የምትፈልገውን ወንድ መሆን ትችላለህ። የምትፈልገውን ኑሮ መኖር ትችላለህ። ቤተሰቦችን ማኩራት ትችላለህ። ስለዚህ ካሁኑ ለእያንዳንዱ ነገር ኃላፊነት ውሰድ። ኤክስኪዩዝና ሰበቦችን ቆርጠ ጣላቸው። ሁሉም ነገር በአንተ እጅ ላይ ነው። አስታውስ፣ ቤተሰቦች ስቲል ያንተን ስኬት ቁጭ ብለው እየጠበቁ ነው። ተነስና ማድረግ ያለብን ነገር አድርገ፣ ወንዱን ኃላፊነት መውሰድ ያለብን ነገር ወስደ ማንነትን አሳያቸው። ሁለተኛው ፖርኖግራፊ። የወንድነት ማንነትን ከሚገሉት ዋነኛው ፖይንት ፖርኖግራፊ ማየት ነው። ወንድነት ከሚገሉት ነገር አንዱ ፖርኖግራፊ ነው። ፖርኖግራፊ በምታይበት ሰዓት አይምሮ ስለሚያስገድድ ሴጋ እንድትፈጽምና ራስን እንድታረካ ያረጋል። ያን የወንድነት አቅምን ታጣዋል። ቴስቴስትሮንን ትገለዋል። አይምሮና ሰውነት ጥንካሬ ያጣል። አንድ የሚገርመኝ ነገር ቢኖር እንደዚህ ችግር እያደረሰበት በራሱ ማየትን አታቆምም። ሴጋ መፈጸምን አታቆምም። እውነት በራስ በደንብ ማፈር አለብን። የወንድነት አቅምን ጨምረ ስፖርት እንደመስራት ጉልበትን ትጨርሰዋለህ። የዘር ፈሳሽን ለጊዜው ስሜት ብለህ ከውስጥ ታውጣዋለህ። አቅምን ትገለዋለህ። ቆይ ምክንያት ምንድነው? ማቆም አልቻልኩም፣ መቶ አቃተኝ። አሁን ተውና ሳላስበው ራሴን ዛ ነገር ውስጥ አገኘዋለሁ። ይህ ነው ኤክስኪዩዝ፣ ይህ ነው ቅሬታ፣ ይህ ነው ችግር። መፍትሄው ልንገርህ፣ መፍትሄው ቀላል ነው። መፍትሄው ፖርን ማየት አቁም። ሲጋ ማድረግ ተው። ለራስህና ለህይወት የማይጠቅም ነገሮች ማድረግ አቁም። ራስህን የተሻለ ወንድ ማድረግ ነው የምትፈልገው ወይስ ሴጋ የመታ ራሱን የሚገል ወንድ? ጠንካራ መሆን ነው የምትፈልገው ወይስ ደካማ ልፍስፍስ ወንድ መሆን ነው የምትፈልገው? ሁሉ ጊዜ ምርጫው በእጅ ላይ ነው። ለምንድነው በራስ መተማመን የጎደለው? ለምንድነው ቀጭን የሆንከው? ለምንድነው ዝም ብሎ የሚደክም? ለምንድነው አቅም የሚያንስ? ምክንያቱም ፖርኖግራፊ ስለምታይ ነው። የዘር ፈሳሽ ከውስጥ ብዙ ጊዜ ስለሚወጣ ነው። ያኔ ነው አቅም የሚያንሰው። የወንድነት ማንነት እየወረደ የሚመጣው። ይህ ነገር ማቆም አልቻልኩም፣ እሞክራለሁ ግን ከዚህ ነገር መውጣት አልቻልኩም ለምትሉ ሰዎች አንድ መፍትሄ አለኝ። እሱ ምን መሰላችሁ? ዲሲፕሊን ነው። ልክ አይምሯችሁ ያን ነገር እንድታዩ ሲያስገዳችሁ አይሆንም ማለት፣ እዛ ነገር ውስጥ ግቡና እንደዚህ አድርጉ ስላችሁ አይ ይቅርብኝ ማለት፣ ይህ ነው ዲሲፕሊን ማለት። ራሳችሁን አይምሯችሁን ማሳመን። ሌላው ደግሞ አንድ ቦነስ ልስጣችሁ። ይህን ነገር ልታቆሙት ያልቻላችሁበት ምክንያት ተነስታችሁ የ3 ዓመት ወይም ደግሞ የ4 ዓመት ህልማችሁን፣ ፐርፐዛችሁን፣ ስራችሁን ስላልሰራችሁ ቁጭ ብላችሁ የምትጠብቁ ከሆነ የዚህ ነገር ተጠቂ ነው የምትሆኑ። ስለዚህ ተነሱና ማድረግና መስራት ያለባችሁ ነገር አድርጉና ከዚህ ነገር ወጣችሁ ወንዱ። ሶስተኛው መሮጥ። ወንድ ለመሆን በጧት ተነስቼ መሮጥ አለብኝ እንዴ የሚል ጥያቄ አይምሮ ውስጥ እንደሚፈጠር አልጠራጠርም። እናም ለምን እንደሆነ ልንገርህ፣ አዳምጠኝ። አብዛኛው ስኬታማ የሆኑ ወንድ የሆኑ ሰዎች ተመልከት፣ እያንዳንዱ የሮጡበትን ኪሎ ሜትር በእያንዳንዱ ኢንተርቪው ላይ ተናግሮ ነበር። ለምሳሌ ዴቪድን የሚያውቀው የለም። ይህ ሰው ሁለቱም እግሮቹ ከጥቅም ውጪ ነበሩ። እንኳን ሊያስሮጡት ቀርቶ አያራምዱትም ነበር። ነገር ግን ይህ ሰው በጣም ሰልፍ ዲሲፕሊን ስላለው ሁለቱም እግሩ እያመመው ከ100 ኪሎ ሜትር በላይ ለመሮጥ ችሏል። እናም ከሱ አንድ መልእክት አለኝ። ማንም ሳያችሁ ተደብቃችሁ
ከባድ ነገሮችን የምታደርጉ ከሆነ ኢነርጂያችሁና የወንዳ ወንድ ማንነታችሁ ይጨምራል፣ በዛውም ሌጀንድ ትሆናላችሁ ብሎ ነበር። አድምጠኝ። ሌሊት ከ10 ሰዓት እስከ 11 ሰዓት ተነስተ መሮጥ ከጀመርክ ማንም ያደረግከውን ስለማያየው ኃይል ይጨምራል፣ ኢነርጂ ይጨምራል፣ ጉልበትም ያድጋል። ለዛ ነው ተነስና ሩጥ የሚልህ። አየህ ግን ሰይጣን ሁል ጊዜ መጥፎ ነገሮችን ህይወት ላይ ያስከትልብሃል። ልክ ከላይ እንደተናገርኩት እንደ ዴቪድ መጥፎ ነገር ህይወት ላይ ሊኖር ይችላል፣ ነገር ግን ፈተና ውስጥ እየከተተ ነው። የሰይጣንን ፈተና አልፈ መሄድ አለብህ። እና ሰይጣንን የምታበሳጭበት አንደኛው መንገድ ቢኖር ያዘጋጅልን ፈተና አልፈ ማድረግና መስራት ያለበት ነገር ስታረግ ነው። ሁሉም ሰው ወንድ መሆን ይፈልጋል፣ ነገር ግን ማድረግ መስራት ያለበትን ነገር አያደርግም። ብዙ ሰው ስኬታማ መሆን ይፈልጋል፣ ነገር ግን ሳክሪፋይስ ማድረግ ያለበትን ነገር ሳክሪፋይስ አያደርግም። ስለዚህ ስማኝ፣ ወንድ መሆን ከፈለክ ማለት ነው በሌሊት ከአልጋ ላይ ተነስተ ቢደብርህም ቢበርድህም ተነስተ የቻልከውን ያህል ኪሎ ሜትር መሮጥ መጀመር አለብህ። እናም ለማንም እንዳትናገር፣ ማንም እንዳይሰማክ፣ በዝምታ በጸጥታ ብቻህን አድርገው፣ ብቻህን ተግብረው። እመነኝ፣ አንዴ ብቻ መሮጥ ስትጀምር፣ ብቻህን ከባባድ ነገሮችን ማድረግ ስትጀምር ኃይልና ኢነርጂ ይጨምራል። ምክንያቱም ስለምታደርገው ነገር ማንም አያይም፣ ማንም አይሰማም። ስለዚህ ተነስና ሩጥ። 4 ስፖርት። ጂም ትሄድና ስፖርት ትሰራለህ፣ ነገር ግን ለውጥ የለም። አሁን በቀጣይ ቀን ትሄድና በተለያየ አቅጣጫ ስፖርት ትሰራለህ፣ ነገር ግን አሁንም ሰውነት ላይ ቅንጣት ያህል ለውጥ የለም። ነገር ግን አሁንም ከዛ ነገር ውስጥ አልወጣህም፣ እዛ ነገር ውስጥ ተጣብቀን ያለው ይህንን ወንድ ኮንክ ይህ ነገር ነው ወንድ የሚያደርግህ። ማድረግ መስራት ያለብን ነገር ለውጥም ባይኖሩ ተነስተህ የምታደርግ ከሆነ ከዛ ነገር ውስጥ ለውጥም ኖረ አልኖረም የማጣ ከሆነ ይህ ነገር ነው የወንድነት ኃይልን የሚጨምረው። ነገር ግን እንደ አንዳንድ ወንዶች ጀምሮ እንደሚያቆሙ ወንዶች ማለት ነው፣ እነሱን ወንዶች ኮንክ እንደ ሴት ልትቆጠር ነው ማለት ነው። ምክንያቱም የጀመርከውን ነገር አልጨረስከውም። ስፖርት የማይሰራ ስኬታማ ሰው የለም። ስፖርት መስራት ለጤና አሪፍ ነው፣ ለአመለካከት አሪፍ ነው፣ ለኮንፊደንስ አሪፍ ነው። በራስ መተማመንን ይጨምርልሃል። የበታችነት ስሜትን አጥፍቶ ወንድ ያደርግሃል፣ ያነቃቃሃል። ብዙ ነገሮች ህይወት ላይ ሊፈጠሩ ያልቻሉት ምክንያቱም ተነስተ ስላልጀመርክ ነው። ቁጭ ብለህ ስለምታስባቸውና ስለምታሰላስላቸው ነው። ማሰብ፣ ማቀድ፣ ማለም የትም አያደርስም። ተነስና ማድረግ ያለብን ነገር ስራ። አታስበው፣ ተነስና ስፖርት ስራ። ተነስና ሰውነትን ቢውልድ አድርገው፣ አመለካከትን አሳድገው፣ ኮንፊደንስን ጨምሩልሃል፣ አይምሮን ይከፍትልሃል። በእያንዳንዱ ሰከንድ በእያንዳንዱ ደቂቃ ስፖርት መስራት ብትጀምር ኮንፊደንስ ይጨምራል፣ የወንድ ወንድማነትን ያድጋል። ባይዘው ማለት ነው ጂም የሚያገለግለው ሰውነትን በመስል እንድትገነባው ብቻ አይደለም፣ ጤነኛ እንድትሆን ያደርጋል፣ ኮንፊደንስ እንድትጨምር ያደርጋል፣ የወንድ ወንድ ማንነትን ይጨምርልሃል። ስለዚህ ስፖርት መስራት አለብህ። ስፖርት የማትሰራ ከሆነ አሁኑኑ ጀምር። ሜቢ በጀት የለኝም ልትለኝ ትችላለህ፣ ገንዘብ የለኝም ጂም ጋር ልትለኝ ትችላለህ። ነገር ግን ፍላጎቱ ካለ እቤት መስራት ትችላለህ። ምክንያቱም እዚህ ምድር ላይ የሚይዘው ሰው ቢኖር አንተ ነህ። 5ኛ ድርጊት አክሽን። አንድ ጥያቄ ልጠይቅህ። ያን ልጅ ታስታውሰዋለህ? ወንድና ስኬታማ መሆን የሚፈልገውን በህይወት ላይ ነገሮችን ለበኋላ ለነገ አረጋለሁ የሚለውን በሚገባ ያንን ሰው እስካሁን ማንም አያውቀውም። ምክንያቱም በህይወቱ ስኬታማ አልሆነም፣ የሚፈልገው ደረጃና ኑሮ ላይ አልደረሰም። ምክንያቱም ነገ አሳካዋለሁ ስለሚል፣ በኋላ አደርገዋለሁ ስለሚል። ይህ ልጅ አንተ ነህ። ይህ ነው በአንዳንድ ሰውና በአንተ መሃል ያለው ልዩነት። ስኬታማ መሆን ይፈልጉ ሰዎች ስኬታማ እንደሆነ የሚያደርጋቸው ነገሮች አሁን ይጀምራሉ፣ አሁን አክሽን ያደርጋሉ። ልክ እንዳንተ ይህንን ቪዲዮ ዳውንሎድ አድርገውና በኋላ መለከተዋለሁ አይሉ። ያንን ሰው አቱን በኋላ አደርገዋለሁ፣ ነገ ጀምራለሁ፣ በኋላ ጨርሰዋለሁ እንዲህ የምትል ከሆነ መቼም አትጀምርም። አሁኑኑ ጀምር፣ ተግብረው። ህይወት ላይ ምንም ነገር ሳይፈጠር ጊዜን አታቃጥለው። ማድረግ መስራት ያለብን ነገር አሁኑኑ አድርገው። የሆነ ነገር መሆን ትፈልጋለህ፣ የሆነ ነገር ማሳካት ትፈልጋለህ አይደለ? አሁኑኑ ተግብረው። ማሰብ ማቀድ ማተር እንደማያደርግ ከዚህ በፊት ነግሬያለሁ። ማሰብ ማለም ማቀድ የትም አያደርስም፣ ማውራት የትም አያደርስም። ትልቅ ቦታ የሚያደርስ ነገር ቢኖር አክሽንህ ነው፣ ድርጊትህ ነው፣ ተግባርህ ነው። ይህን ቪዲዮ ከሚያየው ሰው መሃልና ይህን ቪዲዮ ከማያየው ሰው መሃል ያለው ልዩነት ምን እንደሆነ ታውቃለህ? ይህን ቪዲዮ የሚያየው ሰው ማድረግና መስራት ያለበት ነገር አውቋል፣ ተረድቷል፣ እዚህ ድረስ ከመጣ ማለት ነው። ነገር ግን ይህን ቪዲዮ ያላየው ሰው ምን ማድረግ እንዳለበት አያውቅም፣ ምን አክሽን ማድረግ እንዳለበት አያውቅም።
አንተን የነገርኩህ መልእክት ሰምተሃል። የቀረ መተግበር ነው፣ አክሽን ማድረግ። ሂድ፣ ውጣ፣ አክሽን አድርግ፣ ስራው፣ ተግብረው። አታስብ፣ አታቅድ፣ አታልም፣ አትጨነቅ፣ ነገ በኋላ ምናምን አትበል። እዚህ ምድር ላይ ኢምፖርታንት የሆነ ነገር ቢኖር አይምሮ ውስጥ ያለውን ነገር አክሽን ማድረግ ነው። ውጪው ስላለው ነገር መጨነቅ አይኖርብህም። ስለዚህ ወንድ መሆን ከፈለግ ምቾት የሚነሳውን ፈታኙን የህይወት መንገድ መምረጥ ይኖርብሃል። ወንድ መሆን ከፈለግ፣ እንደ ወንድ መኖር ከፈለግ፣ ወንድ የሚያደርገውን ነገር መተግበር ከፈለግ እኔ የተናገርኩትን መንገድ መሄድ ይኖርብሃል። እሱም ምቾት የሚነሳ መንገድ መምረጥ ይኖርብሃል። ምቾት ባለበት መንገድ የምትጓዝ ከሆነ አክሽን አታረግም። ሁሉ ጊዜ ፌል ነው የምታረገው። ሁሉ ጊዜ የፖርኖግራፊና የሴጋ ተጠቂ ነው የምትሆነው። ከምቾት ወዲያውኑ መውጣት አለብህ። ራስንና ህይወትን ሰውነትን ማስጨነቅ አለብህ። ስለዚህ ወንድ መሆን ከፈለግ እስካሁን የነገርኩህን ነገር ተግብረው። እዚህ ድረስ ከደረስክ ይህ ቪዲዮ በጣም ጠቅሞሃል ማለት ነው። እናም እንደኔ ወንድ መሆን ትፈልጋለህ ማለት ነው። እስካሁን የነገርኩ 5 ነጥቦች ናቸው የኔን ህይወት የቀየሩት፣ የኔን አመለካከት የቀየሩት፣ ወንድ እንዳደረጉ። ሜቢ እኔ ነገርኩህን ነገር ከተገበርከውና አክሽን ከሰጠው አመለካከት የወንድ ማንነት መለወጡና መቀየሩ አይቀርም። ግን ካንተ አንድ ነገር እፈልጋለሁ፣ አክሽን ስጠው። ቪዲዮውን ከተመቸ ላይክ ሳታረግ እንዳታልፍ። አስታውስ፣ እስካሁን የተናገርኩት ነገር አክሽን እስካልሰጠው ማተር አያደርግም። ተነስና አድርገው። ቴክ አክሽን።